አልሐምዱሊላህ ምስጋና ሁሉ ረዳትና ምስጉን በዛቱ በችሎታውና በአሸናፊነቱ የበላይ ለሆነው አላህ ይገባው። እሱ ለባሪያው ከደም ስር ይበልጥ ቅርብ ነው። ጥራት ይገባውና አመሰግነዋለሁ። እርሱ ሁሉንም ነገር አዋቂና በሁሉም ነገር ላይ መስካሪ ነው። በላቁ ጸጋዎቹ ላይ አመሰግነዋለሁ። ምስጋና በምስጋና ይጨምራል። ከአላህ በስተቀር በእውነት የሚመለክ አምላክ እንደሌለ እርሱ ብቻውን ሲሆን ለእርሱ ተጋሪ እንደሌለው አመሰክራለሁ። ይህችን መልካም ነገርንና ተጨማሪውን ሚንዳን ለማግኘት የሚከጅልባት ምስክርነት ናት። አለቃችንና ነቢያችን ሙሐመድ የአላህ ባሪያና መልእክተኛው መሆናቸውን መሰክራለሁ። እሳቸው የሃይማኖቱን ዓላማዎች ያቆሙ፣ የተውሂድንም ባንዲራ ከፍ ያደረጉ ናቸው። የአላህ እዝነት፣ ሰላምና በረከት በእሳቸው ትክክለኛ አስተያየትና ቅን ጎዳና በነበራቸው ቤተሰቦቻቸውና ባልደረቦቻቸው ላይ እንዲሁም እስከዛቻዋ ቀን ድረስ በመልካም በተከተሏቸው ሁሉ ላይ ይሁን። በመቀጠል እናንተ ሰዎች ሆይ ነፍሴንም እናንተንም አላህን በመፍራት አደራ ላለሁ። አላህ ይዘንላችሁና አላህን ፍሩ። በምኞትና በተስፋ መታለልን ተጠንቀቁ። ማንኛውም ሕያው አካል ለመጓዝና ለመሸጋገር የተቀረበ ነውና ገንዘብን ሰብስቦ ያባዛ በሌሎች ላይ ኮርቶና ተመክቶ የነበረው ሰው ይታለ። ቀብር አጠቃለለው፣ አፈርም ሸፈነው፣ ትልም በላው። እጆቹ ያስቀደሙት እንጂ ሌላ ምንም አልቀረውም። በእርሱ መምጣት ጥርጥር የሌለበት በሆነው ቀን በሰበሰብናቸው እና ነፍስ ሁሉ የሰራችውን ሥራ በተሞላች ጊዜ እንዴት ይሆናሉ? እነርሱም አይበደሉም። የሙስሊም ስብስቦች ሆይ መቆጨት ማለት በሥራዎች ትርፍና ኪሳራ ላይ ነው። ጊዜያት በፍጥነት ይጠቀለላሉ። ዕድሜዎች ቀስ በቀስ ያልቃሉ። ሞት ይመጣል። ያለፈውን ማስተካከል አይቻልም። ጥፋተኛውን መላቀቅን ይመኛል። ነገር ግን ከየት ይቻልለታል? ያን ነፍስ ሁሉ ከመልካም ነገር የሠራችውን የቀረበ ሆኖ የምታገኝበት ቀን አስታውስ። ከመጥፎም የሠራችው በእርሷና በእርሷ ኃጢአቱ መካከል በጣም የሰፋ ርቀት ቢኖር ትመኛለች። አላህ ራሱን በራሱ ያስጠነቅቃችኋልና አላህ ለባሮቹ ሩኅሩህ ነውና። የተወደዳችሁ ስብስቦች፣ እነሆ አዲሱን ዓመት እየተቀበላችሁ ነው። አላህ የተባረከ ዓመት ያድርገው። በውስጡ ሁኔታዎችን ያስተካክል። በዕድሜዎች፣ ሥራዎች፣ ሲሳዮችና ትውልዶች ላይ በረከትን ያውርድ። አላህ ሆይ ያለፉትን ወንጀሎቻችንን ማርልን። በችሮታህም ጉለቶቻችንን ሁሉ ደብቅልን። በተውበትና ወደ አንተ በመመለስ ለግሰን። የችሮታና የዱዓ መቀበያ በሮችንም ክፈትልን። የአላህ ባሮች ሆይ እውነተኛ ዕድለኛ ማለት ዕድሜውን በመልካም ሥራው ላይ ያሳለፈ ሰው ነው። ዕድለ ቢስ ብሎ ማለት ደግሞ መጥፎ ንግግሩና ስህተቱ የመሰከሩበት ሰው ነው። አላህ ይጠብቅህና ሞትህ ሳይመጣ በፊት የሕይወትህን ቀናት ጠብቅ። ሞት አስደሳች ምኞቶችን እንደሚቀማ በርግጥ አውቀሃልና በዚያን ጊዜ የሚቀመጥም ሆነ የሚጠራቀም ሀብት አይጠቅምም። ባሪያውንም ከሠራውና ካፈራው ሥራው በስተቀር ምንም ነገር አይከተለውም። የሙስሊም ስብስቦች ወይ የዱንያ በረሃዎች በእግሮች ይቆረጣሉ፣ የአኺራ በረሃዎች ግን በልቦች ይካሄዳሉ። የአኺራ ጉዞ በልቦች ጉዞ ይቋረጣሉ። የዱንያ ጉዞ በአካላት ጉዞ ይካሄዳሉ። ከአላህ ዘንድ ይበልጥ ተወዳጅ የሆኑት ልቦች ለጌታቸው መዋረድ የሰረጸባቸውና ለፈጣሪያቸው መሰበር የገዛቸው ናቸው። በመሆኑም እሱ ከጌታው በመፍራት እና በማፈር ራሱን ዝቅ ያደረገ፣ ልቡ የነቃ፣ ዘውትር ጌታውን በምስጢር የሚማጸን፣ በጌታው የሚጠበቅና የችግረኛና የደካማ መማጸንን በሱ የሚማጸን ነው። ያ የመጨረሻይቱን ዓለም ቅጣት የሚፈራ የጌታውንም ችሮታ የሚከጅል ሲሆን በሌሊት ሰዓቶችም ሰጋጅና ቋሚ ሆኖ ለጌታው የሚገዛ ሰው እንደ ተስፋ ቢሱ ከሃዲ ነውን? በአላህ ያመናችሁ ወንድሞች ሆይ ወደ አላህ መከጀል
ከታላላቅ የባርነት ማዕረጎች አንዱ ነው። ከሁሉ የላቀውና እውነተኛው መከጀል ደግሞ ባሪያው የራሱን ድክመት፣ ድህነት፣ ምስኪንነት፣ ፍላጎት፣ አቅመቢስነትና ጉድለት በሚያስተነትንበት ጊዜ ነው። ከዚያም ይህንን ሁሉ ወደ ንጉሡ ተብቃቂው፣ አሸናፊውና ለጋሱ ከፍ ያደርጋል። ስኬቱ፣ ሲሳዩ፣ መብቃቃቱና ደስታው ለጌታው ባለው መከጀል ልክ ይሆናል። የአላህ ባሮች ሆይ የመከጀል እውነታ ባሪያው የዓይን ጥቅሻ ያህል እንኳ ከጌታው ምንም አይነት መብቃቃት እንደማያገኝና ያለሱ ምንም መሆን እንደማይችል ያለ እውቀትና ቁርጠኛ እርግጠኝነት ነው። ይልቁንም እውነታው ከጌታው ውጭ ካሉ ነገሮች ሁሉ በጌታው ብቻ መብቃቃቱ ነው። ወደ አላህ መከጀል ብሎ ማለት ጥራት የተገባው አላህ በቂ ደጋፊ፣ ረዳትና አጋዥ መሆኑን ለባሪያው ምንም አይነት ብልሃትም ሆነ ጥንካሬ፣ ብርታት እንዲሁም ምንም አይነት ችሎታ በአላህ ፍቃድ፣ ፍላጎት፣ ችሎታ ማቅለልና እርዳታ ቢሆን እንጂ እንደሌለው ቁርጠኛ እምነትና እውነተኛ እርግጠኝነት ማለት ነው። ወደ አላህ ከጃይ ማለት ደግሞ በሃይማኖቱም ሆነ በዱንያዊ ጉዳዮቹ በሁሉም ሁኔታዎች ውስጥ ምንጊዜም ከጃይነቱን የሚያይ ወደ ጌታው የሚማጸንና የዓይን ጥቅሻ ያህል እንኳ ለራሱ እንዳይተወው እንዲሁም በነገሮች ሁሉ ላይ እንዲረዳው የሚለምነው ሰው ነው። ወንድም ስብስቦች ሆይ ወደ አላህ የመከጀል በር ወደ አላህ የሚያደርስ አጭሩ መንገድ ነው። ሰህል አቱስቱሪ አላህ ይዘንላቸውና በባሪያውና በጌታው መካከል ከመከጀል በላይ ወደ እርሱ ይበልጥ የቀረበ መንገድ የለም። ባሪያው ለጌታው ይበልጥ ራሱን ዝቅ ባደረገና ለጌታው ይበልጥ ከጃይ በሆነ ቁጥር ወደ እርሱ ይበልጥ የቀረበ ይሆናል። በእርሱም ይበልጥ የላቀና ለእርሱም ይበልጥ የተወደደ ይሆናል። ጥራት የተገባው አላህ ወደ እርሱ ይበልጥ ፈላጊ በሆንክበት ጊዜ ይበልጥ ቸር ይሆንልሃል። ወደ እርሱ ይበልጥ በከጀልክበት ጊዜ ይበልጥ ወደ አንተ የቀረበ ይሆናል። ባሪያው ስለ አላህ ይበልጥ ባወቀ ቁጥር ወደ እርሱ ያለው መከጀል የላቀና እውነተኛ፣ ዝቅታውም የጠነከረ ይሆናል ይላሉ አልፉደይል ብኑ ዒያድ አላህ ይዘንላቸውና ከሰዎች ስለ አላህ ይበልጥ አዋቂ የሆነ ሰው እርሱን ይበልጥ ፈሪ ነው ይላሉ። እንዲሁም የባሪያው አላህን መፍራት ስለ እርሱ ባለው እውቀት ልክ ይሆናል ብለዋል። አላህን መፍራት ወደ ጥረት፣ ወደ ትጋትና ወደ መታዘዝ ፊትን ማዞርን ያነሳሳል። መልእክተኛው ሰለላሁ ዐለይሂ ወሰለም የፈራ በሌሊት ይጓዛል፣ በሌሊት የተጓዘም ከሚፈልገው ቦታ ይደርሳል ይላሉ። አንዳንድ ቀደምቶች አንድም ባሪያ በሃይማኖቱ ላይ አላህን በመፍራት በኩል እንደ መታገዝ ያለ ምንም ነገር አልታገዘም ይላሉ። ሰዒድ ብኑ ጁበይር አላህ ይዘንላቸውና እውነተኛ ፍርሃት ማለት ያ ፍርሃትህ ባንተና ወንጀል መካከል ግርዶሽ እስከሚሆን ድረስ አላህን መፍራትህ ነው። ፍርሃት ማለት ያ ነው ይላሉ። አላህ ይጠብቅህና በዚህ ጠቅላይ ጥበብ ውስጥ ያለውን አስደናቂ ንጽጽር አስተውል። ወደ አላህ መከጀል ትክክለኛ በሆነ ጊዜ በእርሱ መብቃቃት ትክክለኛ ይሆናል። በእርሱ መብቃቃት ትክክለኛ በሆነ ጊዜ ደግሞ ወደ እርሱ መከጀል ትክክለኛ ይሆናል። እናንተ ሙስሊሞች ሆይ ባሪያውን ወደ አላህ መከጀል ደረጃ የሚያደርሱት ነገሮች ዱዓ፣ እርዳታን መሻት፣ መመካት፣ መጠባበቅ፣ ራስን ዝቅ ማድረግ፣ መከጀል፣ መመለስ፣ መፍራት፣ መውደድ፣ ዝክርን ማዘውተር፣ ምህረትን መለመን፣ በምስጢርም ሆነ በግልጽ አላህን መፍራት እንዲሁም የአላህን ትእዛዛትና ክልከላዎች ማክበር ናቸው። የባርነት ፍጽምና የሚገኘው ሙሉ በሙሉ ራስን ዝቅ በማድረግና ወደ አላህ በመከጀል ውስጥ ነው። ወደ አላህ በመከጀል መብቃቃት ይገኛል። እርዳታም ይከታተላል፣ እዝነትም ይወርዳል። ሀብትን የፈለገ ሰው ተብቃቂ በሆነው አላህ በር ላይ ይዘውትር። በመከጀልና በምስኪንነት እጅ በሩን ያንኳኳ። ከላቀውና ከተከበረው ጌታ በታላቅ ስጦታና ታላላቅ ችሮታዎችም ይበሰር። በመከጀል ሙሉ ደስታና ታላቅ ስኬት ይገኛል። ባሪያው ለጌታው ይበልጥ ራሱን ዝቅ ባደረገ ቁጥር እና ለጌታው ይበልጥ ከጃይ በሆነ ቁጥር በእርሱ ዘንድ ይበልጥ የተከበረና ወደ እርሱም ይበልጥ የቀረበ ይሆናል። የተወደዳችሁ ስብስቦች
አንድ ባሪያ በጌታው ፊት ሁለት መቆሞች አሉት። አንደኛው በሰላት ውስጥ በፊቱ መቆም ሲሆን ሁለተኛው ደግሞ እሱን በሚገናኝበት ቀን በትንሣኤ ቀን በፊቱ መቆም ነው። በመጀመሪያው መቆም ላይ ያለበትን ግዴታ በአግባቡ የተወጣ ሰው ሁለተኛው መቆም ይገራለታል። በመጀመሪያው መቆም ላይ ያባከነ ሰው ግን ቀጣዩ መቆም በሱ ላይ ይከብድበታል። ከሌሊቱም ለእርሱ ብቻ ስገድ፣ በረዥም ሌሊት አወድስ። እነዚያ ይህችን ፈጣኒቱን ዓለም ይወዳሉ። ከባድ አስቸጋሪ ቀንን በስተፊታቸው ሆኖ ችላ ይላሉ። አንድ ባሪያ በትእዛዛት ድንጋጌዎችና በሚወርዱበት መከራዎች፣ ፈተናዎች መካከል ተለዋዋጭ ነው። በትእዛዛቱ ላይ ባለው ጥንካሬና መቆም ልክ መከራዎችና ፈተናዎች ሲወርዱበት ከአላህ ዘንድ እዝነትና ገርነት ያገኛል። በመቀጠልም አላህ ይጠብቃችሁና ለአላህ ያለው መከጀል እውነተኛ ሲሆን ዒባዳ ይጠራል። ያኔ በጌታው ያለው ጭንቀት ከሌሎች ጭንቀቶች ሁሉ ያላቅቀዋል። ልቡ ከጌታው ጋር የተስተሳሰረ ሰው የመተዛዘን ጣዕም ያገኛል። ደስታንም የሚሻ ሰው በባርነት ደጃፍ ላይ በትህትና በውርደትና በመገዛት ይዘውትር። ከተረገመው ሰይጣን በአላህ ብቻ እጠበቃለሁ። እናንተ ሰዎች ሆይ እናንተ ሁሉ ጊዜ ወደ አላህ ከጃዮች ናችሁ። አላህ እርሱ ተብቃቂና ምስጉን ነው። ብሻ ያስወገዳችሁና አዲስን ፍጡር ያመጣል፣ ይፈጥራል። ይህም በአላህ ላይ ምንም አስቸጋሪ አይደለም። ምስጋና የምስራቅና የምዕራብ ጌታ ለሆነው ለአላህ ይገባው። ከእርሱ በስተቀር በእውነት የሚመለክ ሌላ አምላክ የለምና መመኪያ አድርገ ያዘው። ጥራት ይገባውና አመሰግነዋለሁ። ጸጋዎቹ በእኛ ላይ ጧትና ማታ ይከታተላሉ። ከአላህ ሌላ በእውነት የሚመለክ አምላክ እንደሌለ እርሱም ብቻውን እንደሆነና እርሱ ተጋሪ እንደሌለው መሰክራለሁ። ይህም ያቀን ከባድ ለሆነበት ቀን ስንቅ ነው። አለቃችንና ነቢያችን ሙሐመድ የአላህ ባሪያና መልእክተኛው መሆናቸውን እመሰክራለሁ። እግሮቻቸው እስኪያብጡ ድረስ ጌታቸውን ተገዙ፣ ወደ ጌታቸውም ሙሉ በሙሉ ዞሩ። የአላህ ጅነት የበዛ ሰላምና በረከት በሳቸው ቤተሰቦቻቸውና በአላህ ላይ የገቡትን ቃል በታማኝነት በፈጸሙት ቃላቸውንም ባልቀየሩት ባልደረቦቻቸው እንዲሁም በተከታዮችና እነርሱን በመልካም በተከተሉት ሁሉ ላይ ይሁን። ሙስሊም ስብስቦች ሆይ የልብ መማረክ ለአካል መማረክ የበለጠ ነው። የልብ መማረክ ከአካል መማረክ የበለጠ ነው። ልብን ባሪያ ማድረግም አካልን ባሪያ ከማድረግ ይበልጣል። ከሰዎቹ ሁሉ የባሰ ጠማማና ከሳሪው ልቡ ከአላህ ውጭ በሌላ አካል የተንጠለጠለ ሰው ነው። ስሜትን መከተልም ከአምልኮ አይነቶች አንዱ ነው። ፍላጎቱን አምላክ አድርጎ የያዘን ሰው አየህን? የዲናር የወርቅ ሳንቲም ባሪያ የከሰረ ነው። የድርሃም የብር ሳንቲም ባሪያም የከሰረ ነው። ልቡ በፍጡር ላይ የተንጠለጠለ ሰው ለእርሱ ይገዛል። በእርሱም ውስጥ በዚህ መገዛት መዋረ ልክ ባርነት ይኖረዋል። ከምክንያቶቹ ሁሉ ትልቁ ብክነት የልብ መባከንና የጊዜ መባከን ነው። የልብ መባከን ከአኺራ ይልቅ የዱንያን ህይወት በማስበለጥ የሚመጣ ነው። የጊዜ መባከን ደግሞ ነገ አደርገዋለሁ በሚል ረዥም ተስፋ ማድረግ ነው። መበላሸት ስሜትን በመከተልና ረዥም ተስፋ በመሰነቅ ሲሆን፣ መስተካከል ግን ቅኑን መንገድ በመከተልና ከአላህ ጋር ለመገናኘት በመዘጋጀት ነው። ወደ አላህ አለመከጀል ወደ መኩራራት ይመራል። እነዚያን እኔን ከመገዛት የሚኮሩት ተዋራጆች ሆነው ገሃነም በርግጥ ይገባሉ። እንቅፋቶች 3 መሆናቸውን ወቁ። ሽርክ፣ ቢድዓና ወንጀል ናቸው። ሽርክ በተውሂድ ይወገዳል። ቢድዓ ሱናን አጥብቆ በመያዝ ይወገዳል። ወንጀል ደግሞ እውነተኛ በሆነ ጸጸት ይወገዳል። አዋጅ! አላህ ይዘንላችሁና አላህን ፍሩ። አዲሱን ዓመታችሁን በጸጸትና በመልካም ሥራ ተቀበሉት። ቀናቶች የዕድሜ ልኮች መለኪያና የሥራዎች መቁጠሪያ ናቸውና ሕይወት በፍጥነት ታልፋለች፣ ቀናትም ሁሉ ያልፋሉ። የአማኝ ሥራ አጀሉ እስከሚመጣው ድረስ አያበቃም። አላህ ለአማኝ ሥራ ከሞት ውጭ ሌላ ማብቂያ አላደረገለትም። እውነቱም ሞት እስኪመጣ ድረስ ጌታን ተገዛ። ከዕድሜ ሰዓታት ውስጥ አላህ ለእርሱ ከሚታዘዙበት ሥራዎች ውስጥ አንድም ሥራ ያላደረገባት አንዲትም ሰዓት የለችም። ባሪያው በተስፋና በፍርሃት መካከል ሆኖ ወደ ጌታው ይቀረባል። ነቢያችሁ ሙሐመድ ሰለላሁ ዐለይሂ ወሰለም ከሙሐረም ወር 10ኛውን ቀን እንድትጾሙ በእርግጥ አነሳሳችሁ፣ ቀሰቀሷችሁ። ስለዚህ አላህ ይዘንላችሁና እሱን ለመጾም ትጉ። ከአነስ አላህ ሥራቸውን ይወደላቸውና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሙሐረም 10ኛው ቀን ጾም ከሱ በፊት ያለውን ዓመት ወንጀልን እንደሚያሳብስ በአላህ ላይ እተሳሰባለሁ ብለዋል። ሙስሊም ዘግበውታል።
ከኢብኑ ዓባስ አላህ ስራቸውን ይወርድላቸውና ወደ ነቢዩ ሰለላሁ ዐለይሂ ወሰለም በደረሰ ሐዲስ አይሁዶችን አትመሳሰሉ፣ ተቃረኑ፣ ከሱ በፊት አንድ ቀን ወይም ከሱ በኋላ አንድ ቀን ጾሙ ብለዋል። በሌላ ዘገባ ደግሞ ከሱ በፊት አንድ ቀንና ከሱ በኋላ አንድ ቀን ጾሙ ብለዋል። ኢብኑ ኹዘይመህ ዘግበውታል። መልእክተኛው ሰለላሁ ዐለይሂ ወሰለም ለቀጣይ ዓመት ከደረስኩኝ 9ኛውን ቀን ከ10ኛው ቀን ጋር እጾማለሁ ብለዋል። ሙስሊም ከአብዱላህ ብን ዓባስ አላህ ስራቸውን ይወርድላቸውና ሐዲስ ዘግበውታል። ከዚያ በተሰጠው እዝነትና በታደለው ጸጋ በነቢያቸው ሙሐመድ የአላህ መልእክተኛ ላይ ሰላትና ሰላምን አውርዱ፣ ጌታችሁ በዚህ በርግጥ አዟቸዋል፣ እርሱ ሁሉን አዋቂ የላቀ ሆኖ አላህና መላእክቱ በነቢዩ ላይ የአክብሮት እዝነትን ያወርዳሉ። እናንተ በአላህ ያመናችሁ ሰዎች ሆይ በእርሱ ላይ የአክብሮት እዝነትን አውርዱ፣ የማክበርን ሰላምታንም ሰላም በሉ አለ። አላህ ሆይ በባሪያህና መልእክተኛ ነቢያችን ሙሐመድ ቤተሰቦቻቸው፣ ሚስቶቻቸውና ልጆቻቸው ላይ እዝነት ሰላምና በረከትን አውርድ። አላህ ሆይ ከአራቱ ቅን ምትኮች አቡበክር፣ ዑመር፣ ዑስማን እና ዓሊ ከተቀሩት ሁሉም ባልደረቦች ተከታዮችና እስከ ፍርዱ ቀን ድረስ በመልካም ከተከተሏቸው ውደድላቸው። አላህ ሆይ ከእነርሱ ጋር በይቅርታ በችሮታህና በበጎነት እኛንም ውደድልን። የቸሮቹ ሁሉ ቸር የሆንክ ሆይ አላህ ሆይ እስልምናና ሙስሊሞችን የበላይ አድርግ፣ ሽርክና ሙሽሪኮችን የበታች አድርግ። የእምነቱን ድንበር ጠብቅ፣ አማኝ ባሪያዎችህን እርዳ፣ ጨቋኞችን ከሃዲዎችንና የእምነቱን ጠላቶች ሁሉ አዋርድ። አላህ ሆይ እምነትህን፣ መጽሐፍህን፣ የነቢይን ሰለላሁ ዐለይሂ ወሰለም ሱናና ደጋግ ባሮችህን እርዳ። አላህ ሆይ በአገሮቻችን ሰላም አድርገን፣ መሪዎቻችንና ሹሞቻችን አስተካክልልን። ስልጣናችንንም በፈራህ በተጠነቀቀህና ውዴታህን በተከተለ ሰው ውስጥ አድርገው። የዓለማት ጌታ ሆይ አላህ ሆይ የሁለቱ ቅዱሳን ቦታዎች አስተዳዳሪ መሪያችንና ሹማችንን በሐቅ በመቅጠምና በትክክለኛ መንገድ ደግፈው ለምትወደው ነገርም ግጠመው። ግንባሩንም ወደ በጎና አላህ መፍራት ውሰደው። መልካም አማካሪዎችን ስጠው። በሱም እምነትህን ከፍ አድርግ፣ ቃልህን በሱ ከፍ አድርግ። ለእስልምናና ሙስሊሞችም ድል አድርገው። በሱም የሙስሊሞችን ቃል በሐቅና በቅን መንገድ ላይ ሰብስብ፣ አንድ አድርጋቸው። አላህ ሆይ እሱንና አልጋ ወራሹን ወንድሞቹንና ረዳቶቹን ለሐቅ ለቅን መንገድና በውስጡ ለባሪያዎችና ለአገር መልካም ነገር ላለበት ሁሉ ግጠማቸው። አላህ ሆይ በድንበሮቻችንና ደጃፎቻችን ላይ የተሰለፉትን ወታደሮችንና የጸጥታ ኃይሎችን ጠብቅ፣ እርዳቸውም። አላህ ሆይ በድጋፍህ ደግፋቸው፣ በድልህም እርዳቸው። አላህ ሆይ ቀስቶቻቸውን እና ሐሳቦቻቸውን አቅናልን። በጠላትና በጠላታቸው ላይ ድልን ስጣቸው። አንተ ኃያልና አሸናፊ ሁንክ ሆይ አላህ ሆይ የሙስሊም መሪዎችን በመጽሐፍና በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሱና መስራትን ግጠማቸው። ለአማኝ ባሮችህም እዝነት አድርጋቸው። ቃላቸውን በቅን መንገድ ላይ ሰብስባቸው። የዓለማት ጌታ ሆይ አላህ ሆይ በፈለስጤም ላሉት ወንድሞቻችን ሁንላቸው። አላህ ሆይ በድልህ እርዳቸው፣ በድጋፍም ደግፋቸው። አላህ ሆይ ድክመታቸውን እዘንላቸው፣ ስብራታቸውንም ጠግንላቸው። መጥፎ አካባቢን በጠላትህና በጠላታቸው ላይ አድርግባቸው። ኃያልና አሸናፊ የሆንክ ሆይ አላህ ሆይ የአቅሷ መስጂድን እስከ ፍርዱ ቀን ድረስ በቸርነትህና በልግስና የተከበረና ከፍ ያለ አድርገህ የጠበቀው የቸሮቹ ሁሉ ቸር ሆይ አላህ ሆይ ከክፎች ክፋት፣ ከአመፀኞች ተንኮል፣ ከሌሊትና ቀን መጥፎ ክስተቶችም ጠብቀን። ጌታችን ሆይ በምድር ዓለም ደግን ነገር በመጨረሻይቱ ሀገርም ደግን ነገር ስጠን። ከእሳትም ቅጣት ጠብቀን። የማሸነፍ ጌታ የሆነው ጌታ ከሚሉት ሁሉ ጠራ። በመልእክተኞቹም ላይ ሰላም ይሁን። ምስጋና ሁሉም ለዓለማት ጌታ ለሆነው ለአላህ ብቻ ይገባው። أشهد أن محمد رسول الله حي على الصلاة حي على الفلاح قد قامت الصلاة قد قامت الصلاة الله أكبر الله أكبر لا إله إلا الله. استووا الله أكبر الله أكبر. بسم الله الرحمن الرحيم. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين
اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. بسم الله الرحمن الرحيم. ألهاكم التكاثر حتى زرتم المقابر كلا سوف تعلمون ثم كلا سوف تعلمون كلا لو تعلمون علم اليقين لترون الجحيم ثم لترونها عين اليقين ثم لتسألن يومئذ عن النعيم. الله أكبر. سمع الله لمن حمده. ربنا ولك الحمد. الله أكبر. 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 الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. بسم الله الرحمن الرحيم. أرأيت الذي يكذب بالدين فذلك الذي يدع اليتيم ولا يحض على طعام المسكين فويل للمصلين الذين هم عن صلاتهم ساهون الذين هم يراءون ويمنعون الماعون. الله أكبر. سمع الله لمن حمده. ربنا ولك الحمد. الله أكبر. 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 الله أكبر.
السلام عليكم ورحمة الله. السلام عليكم ورحمة الله. السلام عليكم ورحمة الله. السلام عليكم ورحمة الله.